ሰላም እንደምን ዋላችሁ። አርቲስት ገነት ንጋቱ የኢትዮጵያ ሕዝብን በይፋ ይቅርታ ጠይቃለች። አርቲስቷ እንዳሉት ትላንትና በኮሜዲያን ነጻነት ወርቅነህ ህልፈት ህይወት ጋር ተያይዞ በኮሜዲያን ደረጀ ኃይሌ ጋር በስልክ ልውውጥ ቀጥታ ስርጭት ባደረጉት ንግግር ፖስት ማድረጋቸው ይታወቃል። ይህን ተከትሎ ብዙ ተቋሞች ገጥሟቸው እንደነበረም ገልጾ የኢትዮጵያ ህዝብ ተቃውሞም ትክክል ነው ማድረግ ትክክል አይደለም ስትል ገልጿል። ኮሜዲያን ደረጀ ኃይሌ እኔ መቀረጼን አላወኩም ነበር ሲል ተናግሯል። ስለዚህ አንዳንድ ሰዎች አሁንም ቢሆን ለመፈመስና ለመበልጸግ ሲባል በሰዎች ሀዘን ላይ የሚያደርጉት ወጣ ገባ ያለ አመለካከታቸውን ቢቀይሩ መልካም ነው። አርቲስት ገነት ኃይሉ እንወድሻለን እናከብርሻለን፣ ነገር ግን ትላንት ያደረጉት ድርጊት ትክክል አይደለም፣ ይቅርታዎቱን ተቀብለናል። ሼር ኮፒ ሊንክ አድርጋችሁ አድርሱላችሁ። መልካም ሌሊት።